ማን እንደዘረፈ ማን እንዳልዘረፈ እነዚህ ቁጭ ብዬ ማወቅ አልችልም። በየቀበሌው ያለው መዋቅርም አንዳንዱ ያውቃል አንዳንዱ አያውቅም። ማንኛውም ጫካ ለዘራፊ በር ይከፍታል። ስለዚህ በተለያዩ የመንግስት መዋቅሮች የሚዘርፉ የሚያዘርፉ ሰዎች እንደነበሩን ይሄና እንዳሉን ጥርጥር የለው። ስለዚህ በዚህ ደረጃ ያሉ የሌባ ተባባሪዎችና ሌቦችም እርምጃ ሊወሰድባቸው ይገባል። አብሮ እርምጃ እየተወሰደ ነው። ለወደፊትም ይወሰዳል። ጫካውን ከመመንጠር ጎን ለጎን በጫካው ውስጥ ተደብቆ የነበሩ የከተማ ሽፍቶችን ማጥራት ያስፈልጋል ማለት ነው። እነዚህ በመንግስት መዋቅር ውስጥ ያሉት በተለያየ የመንግስት መዋቅር ውስጥ ያሉትን አንድ ባንድ መመንጠር ያስፈልጋል ማለት ነው። እዚህ ላይ ጥንቃቄ የሚያስፈልገው ነገር የህግ የበላይነት በተረጋገጠበት ሁኔታ መሆን አለበት። መረጃ አግኝተን ማስረጃውን ይዘን ፍርድ ቤት ሄደን መክሰስ ነው የምንችለው። ፍርድ ቤት ሄደን ለመርታት የሚያስችለን ማስረጃ በመናጣበት ወቅት ልንወስድ የምንችለው የመጨረሻው እርምጃ ከመንግስት ኃላፊነት ማስወገድ ብቻ ነው። እሱ ፍርድ ቤት የሚጠይቅ ነገር አይደለም። ከዛ አልፎ ማሰር መቅጣት የሚቻለው በፍርድ ቤት ብቻ ነው። ፍርድ ቤት ደግሞ 100% አሳማኝ የሆነ ማስረጃ ይፈልጋል። አለበለዚያ ፍርድ ቤት መሆን አይችልም። በሙስና ጉዳይ ላይ 100% አስተማማኝ የሆነ ማስረጃ ለማግኘት ደግሞ ቀላል አይደለም። ስለዚህ በዚህ ምክንያት ማስረጃ ስላልተገኘባቸው ከስራ በመባረር ወይም በተመሳሳይ አስተዳደራዊ እርምጃ ብቻ የሚቀጡ ሰዎች ሊኖሩ ይችላሉ። ማስረጃ ሲገኝ ግን ማስረጃውን ይዞ ወደ ፍርድ ቤት መሄድ አማራጭ የሌለው ነው። በሁሉም መንገዶች በማስተማር ዋናው ነገር ሌባ ማሳደድ አይደለም። ዋናው ነገር ሌባ እንዳይኖር ማስተማር ነው። ከማስተማር ጎን ለጎን ደግሞ ትምህርቱን ያልተቀበለ እና ወደ ሌብነት የገባን ሰው በተለያየ ደረጃ ቀጥቶ ለማስታገስ መሞከር ነው።